ፊልሙ ሲጀምር ጂ የተባለ ሴት ፍቅረኛዋ ከላስት ጋር በድብቅ ሲከዳት በገዛ አይኗ ስታይ እናያታለን። እሷም በፓርቲው ላይ በጠጣችው ነገር ራሷን ስታ የማታውቀው ቤት ትነቃለች። ወደ ስራዋ ስትሄድም ከፍቅረኛዋ ጋር የተነሳችውን ፎቶ በመለቀቁ ስራ ስለተበላሸ ጆሊ የተባለ አለቃዋ ወደ ክፍል ገብቶ ጂ ፎቶ ላይ ያለው ሰው ፍቅረኛዋ እንደሆነ ልታስረዳ ብትሞክርም እሱ ምንም ሳይመስለው የሰራሽውን ፕሮጀክት አሳይኝ ይላትና ልትሰጠው ስትልም በድንገት ውሃ ትደፋበትና ደንግጣል ትጠርግለት ስትሞክር ስለቀረባት ሸሸዋለች። ላበላሸችበትም ልብስ ልክፈል ስትል ተስማምቶ የሴቶች ልብስ መሸጫ ወስዶ ለራሷ ልብስ ይመርጥላታል። የከዳት ፍቅረኛዋም ደውሎ ፕሮግራም ላይ እንድትገኝ አስገድደዋት ትሄድና እንደ ከዳት ያውቀችም አብራው ትደንሳለች። ከአለቃው ሚስት ጋራም ሲተያዩ ያየች ትታዘበዋለች። ጆሊን በግብዣው ላይ ሲመጣ የሁሉንም ትኩረት ቢወስድም የእሱ አይን ግንጅ ላይ ነበር። የገዛላትንም ቀሚስ እንደለበሰችው ያህል ፍቅረኛዋ ራሱ እንደ ጮኛ አድርጎ ለማስተዋወቅ ቢሞክርም ጆሊ ግን ችላ ብሎት ጂ ለዳንስ ሲወስዳት ፍቅረኛዋ ከሱ የስራ ስምምነት ለማግኘት ሲል ምንም ሳይል ይቀራል። ስለ ወንዶች ያለሽ ምርጫ የወረደ ነው፣ ይሄ ሰውዬ እኮ አይረባም። ፍቅረኛውም ጆሊ የስራ ስምምነት እንዲፈርምለት ከስር ከስር እያሽቃበጠ ከእጅ ጋር ልንጋባ ነው ብሎ ይነግረዋል። በሁሉም ፊት ጂን እየቀረባት ሰዎች ማንሾካሾክ ይጀምራሉ። ከዛ በኋላም ለፍቅረኛዋ ይበቃል፣ መለያየት አለብን፣ ከላሴት ጋር ያለው የሆኑ እንደሚመስል ብላ በጥፊ ታጭሏለች። አንቺ ራሱ ከሌላ ሰው ጋር አስተቀራረብ ያልነበረ ብሎ ሲያስተባበል ጆሊም ይህንን አጋጣሚ ተጠቅሞ የንግዱን ስምምነት በቀስር ወራ እንለየው የሚል ሀሳብ ያመጣል። በውድድሩ ላይም ፍቅረኛዋ ኢላማውን እየመታ ቢፎክርም ጆሊ ግን ጂን እጇን ይዞ የሚያስተምራት መስሎ ቀስቱን የፍቅረኛዋ እግር ላይ ወርውሮ ይመታዋል። ይቅርታ እንግዲህ እግር ስለተጎዳ ፕሮጀክቱን ለመምራት ብቁ አይደለም ብሎ አባሮት ከጂን ጋር ለመስራት ይወስናል። እሷም ከጓደኛዋ ጋር ሆና ጓደኛዋ ወሬው ሰምታ በአንድ እግሯ ካልሲ በአንዱ ደግሞ ባዶ እግሯን እየሮጠች መታ ይህ ማይረባ ፍቅረኛሽ መቅጣት አለበት፣ ዋናው ነገር እሱ አይደለም ብላ ስለ ጆሊ ስትነግራትም አደገኛ ሰው ነው፣ ሙሉ ከተማው ስለሱ ያውቃል፣ የሆነ ነገር ከፈለገ ሳያገኘው አይቀመጥም ይባላል ትላትና በቀጣዩ ቀንም ፕሮጀክቷን ስታሳየው ቴክስት አይቶ ምን አይነት ሰው እንደሆነ ያውቅሽ ያንን ሰው ልታገቢው ነው እንዴ? በግል ጉዳይ ጣልቃ ትግባ፣ ከስራችን ጋር አይገናኝም። ለምን ብፈልግ አልችልም፣ ዛሬ ቤት እንድትመጪ። በሌላ በኩል እጮኛው እንድትሆን የተመረጠችለት ሴት መታ ስለማይወዳት በሰበቡ እንድትሄድ ያደርጋታል። ጂም ስትመጣ እንደሚዋደዱ ይገላለጹና በቀጣዩ ቀን ጓደኛው ስለሰው ያጣራውን መረጃ ይልክለታል። በትውስታም በፊት ላይ በድህነት የተሰቃየች ለዩኒቨርሲቲ የሚሆን ገንዘብ አታ እንዳቆመችው ጆሊ ያያታል። ሁሌም ከርቀት ያያትም ነበር። በቀጣይም ስልክ ተደውሎላት ስም ያልተጠቀሰ ሰው ስፖንሰር እንዳደረገላት ሲነገራት ደስ ይላትና ማን እንደሆነ አንድ ቀን ለማወቅና ለማመስገን ትወስናለች። ከትውስታው ስንመለስም ወደ ሳሎን ስትሄድ እጮኛውም ምን እንደሆነ አሁኑን አስረዳኝ፣ እኔ እጮኛ ነኝ፣ እቺ ሴት ማናት? ቤት ምን ትሰራለች? ምን ስለሆንሽ ነው ማብራራለሽ? የፈለግሽውን ማግባት ትችያለሽ፣ የሚመለከተኝ ጉዳይ አይደለም። አያቱ እጮኛ